ዛሬ በዓለም አቀፍ ደረጃ የድንች ቀን ተከብሮ ይውላል። እናም ዛሬ የድንችን ዓለም አቀፍ ቀን አስመልክቶ ስለ ድንች የስነ ምግብ መረጃ፣ የጤና ጥቅሙ እንዲሁም ድንችን ስንመገብ ልናደርግ ስለሚገባቸው ጥንቃቄዎች ነግራችኋለሁ። ይህ ኢትዮ ሆልሰም ነው። ጠቃሚ የጤና መረጃዎች እንደርሳችሁ ሳብስክራይብ አድርጉ። የማቀርብላችሁ ደግሞ መኳንንት አለሙ ነኝ፣ ጠቅላላ የህብረተሰብ ጤና ባለሙያ። ድንች በአንድ ሰርቪንግ ወይም ደግሞ በአንድ ማዕድ በአማካይ 37 ግራም ካርቦሃይድሬት ኃይልና ሙቀት ሰጪ እንዲሁም ደግሞ 4 ግራም ፋይበር ወይም አሰር 4.6 ግራም ፕሮቲን ገንቢን ንጥረ ምግብ እንዲሁም ደግሞ 0.2 ግራም ፋት ወይም ቅባት በውስጡ ይዟል። ይህ በአጠቃላይ ለሰውነታችን በአንድ ሰርቪንግ 64 ካሎሪ ኃይል ይሰጠናል ማለት ነው። ታዲያ ይህን ድንች በመመገባችን የምናገኛቸው የጤና ጥቅሞች ምንድን ናቸው? በድንች ውስጥ የምናገኘው ፋይበር የተስተካከለ ክብደት እንዲኖረን፣ የደም ስኳር መጠናችን ጤናማ እንዲሆን እና እንዲስተካከል ወይም እንዲመጣጠን ያደርጋል። ከዚህ በተጨማሪ ደግሞ ጤናማ ልብ እንዲኖረን ይረዳል። የሆድ ድርቀትን በመከላከል የአንጀት ጤንነታችን እንዲጠበቅ ያደርጋል። በድንች ውስጥ የምናገኘው ቪታሚን ሲ ደግሞ አጠቃላይ የበሽታ የመከላከል አቅማችን እንዲያደግና ጤናማ እንዲሆን ይረዳናል። በድንች ውስጥ ያለው አንቲኦክሲዳንት ደግሞ በኦክሲዴሽን ምክንያት የተጎዱ ሴሎች እንዲጠገኑ ወይም ደግሞ እንዲድኑ እንዲዳብሩ ያደርጋል። ሴሎች ቶሎ እንዳያረጁና እንዳይሞቱ እንዲሁም ደግሞ እኛም በአጠቃላይ ቶሎ እንዳናረጅ ይረዳል። በድንች ውስጥ የምናገኘው ከፍ ያለ ፖታሲየም ለደም ግፊት ቁጥጥር ይረዳል። ይህም ማለት ለከፍተኛ ደም ግፊት እንዳንጋለጥ ያገለግላል ማለት ነው። ከዚህ በተጨማሪ ደግሞ ድንችን ከካሮት ጋር አደባልቀን መመገብ ከቻልን ለሰውነታችን በቂ የሆነ ቪታሚን ሲ እና ቪታሚን ኤ ማግኘት እንችላለን። እንዲሁም ድንችን ከምስር ጋር ደባልቀን መብላት የምንችል ከሆነ ለሰውነታችን በቂ የሆነ ቪታሚን ሲ እና ፎሌት ማግኘት እንችላለን። ድንችን ከስጋ ጋር ደባልቀን መብላት የምንችል ከሆነ ለሰውነታችን በቂ የሆነ ቪታሚን ሲ እና የዚንክ ማዕድን ማግኘት እንችላለን። ድንችን ከጎመን፣ ከካሮት፣ ከምስርና ከስጋ ጋር በጋራ መብላት ከቻልን ደግሞ ለሰውነታችን በቂ የሆነ ቪታሚን ሲ፣ ቪታሚን ኤ፣ ፎሌት፣ አይረን እና ዚንክ ማግኘት እንችላለን። ታዲያ ድንችን በምንመገብበት ጊዜ ጥንቃቄ ልናደርግባቸው የሚገቡ ነጥቦች ደግሞ አንደኛ፣ የድንች ችፕስ መብላት የለብንም። ይህም የሆነበት ምክንያት ድንች በችፕስ መልክ በሚዘጋጅበት ጊዜ የግላይሴሚክ ኢንዴክሱ ከፍተኛ ይሆናል። ይህም በመሆኑ የደም ስኳር መጠናችን በከፍተኛ ሁኔታ እንዲጨምር ያደርጋል። እንዲሁም ደግሞ ድንች በችፕስ መልክ በሚዘጋጅበት ጊዜ በዘይት ስለሚጠበስ ከፍተኛ የሆነ ትራንስፋት እንዲኖረው ያደርጋል። ይህም ደግሞ ለግፊት፣ ለስኳር እንዲሁም ለካንሰር እንድንጋለጥ ያደርጋል። ሌላው ድንችን በምንመገብበት ጊዜ ትኩሱን ከመመገብ ቀቅለን አቀዝቅዘን ብንመገበው የተሻለ ይሆናል። ይህም ደግሞ የድንች የግላይሴሚክ ኢንዴክሱ ወይም ደግሞ ስኳርን በከፍተኛ ሁኔታ የመጨመር አቅሙ እንዲቀንስ ያደርጋል። እንዲሁም ደግሞ የፋይበር ይዘቱ ከፍ እንዲል ይረዳል። እንዲሁም ድንችን በምንመገብበት ጊዜ ከፍ ያለ ፕሮቲንና ፋይበር ካላቸው ምግቦች ጋር አደባልቀን መብላት የምንችል ከሆነ የስኳር መጠናችን ከፍ እንዳይል ይረዳናል። እንዲሁም በድንች ውስጥ ያለውን ፋይበር በበቂ ሁኔታ ለማግኘት በድንች ውስጥ ያለው ፋይበር በድንች ቆዳ ላይ ስለሚገኝ ድንችን በምንበላበት ጊዜ ከነ ልጣጩ የምንበላ ከሆነ ከፍተኛ የሆነ ፋይበር ማግኘት እንችላለን። ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ ሌላ ቪዲዮዎችን ስለቅ እንዲደርሳችሁ። እናም እስካሁን አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም ሁኑ።